ውጊያቸውን ጋብ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዝዳንት ትራምፕ ተናገሩ። አሜሪካና ኢራን ለተከታታይ 3 ቀናት ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚያደርጉትን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድሮች እየተካሄዱ ነው ሲሉ ተደምጠዋል። ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ ዕድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጸዋል። የአሜሪካው ፕሬዝዳንት የነን ቢሎም ኢራን ግን ምንም አይነት ቀጠናዊ ብሎም ድርድር የተካሄደ አለመሆኑን አስታውቃለች። በኢራን ጦርነት 18 የአሜሪካ ወታደሮች መገደላቸውና ከ600 በላይ መቁሰላቸው ተዘግቧል። ይህንና መሰል መረጃዎች ወደ እናንተ የምናጋራው ድሬ ዜና እንሰኛለን። እስከ ዝግጅታችን ፍጻሜ አብረውን ይዝለቁ። ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነቶን ይግለጹ። ኦማን ቴህራን የሆርሙዝ ወሽመጥን እንድታስተዳድር የሚያስችል እቅድ ማቅረቧንና ምክረ ሀሳቡ በባህረ ሰላጤው ሀገራት ድጋፍ ማግኘቱን ሮይተርስ ዲፕሎማቶችና ምንጮች ጠቅሶ ታውቋል። በእቅዱ መሰረት በወሽመጡ ላይ የሚያልፉ መርከቦች በፈቃደኝነት ላይ የተመሰረተ ክፍያ እንዲከፍሉ ይጠየቃሉ ተብሏል። እቅዱ አሜሪካና እስራኤል ቴህራን ላይ ጦርነት ማወጃቸውን ተከትሎ በወሽመጡ ላይ የሚያልፉ መርከቦች እንቅስቃሴ መገታቱንም ያስቀራል ተብሏል። ለ2 ሳምንት ሲካሄድ የነበረው የአየር ድብደባ ያስቆሙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጥሩ ንግግር እየተካሄደ መሆኑን ተናግረዋል። ነገር ግን ኢራን ወደ ድርድር ጠረጴዛ ማትመለስ ከሆነ የአሜሪካ ጦር ድብደባውን እንደሚቀጥል ዝተዋል። ኢራን ግን ከአሜሪካ ጋር ንግግር ዳግም ለመጀመር ፍላጎት እንደሌላት በመግለጽ አስተባብላለች። ዋሽንግተን በቴህራን ላይ ጥቃት መፈጸም የጀመረችው ከ2 ሳምንታት በፊት እንደነበር መረጃዎች ያመላክታሉ። አሜሪካና እስራኤል የካቲት ወር ላይ 2018 ዓ.ም በቴህራን ላይ ጦርነት ከከፈቱ በኋላ ኢራን ወሽመጡን ሙሉ በሙሉ ዘግታለች። በባለፈው ወር አሜሪካና ኢራን መካከል ስምምነት ከተደረገ በኋላ ወሽመጡ ዳግም ክፍት ሆኖ እንደነበር ለእንቅስቃሴም በከፊል መርከቦች ሲዘዋወሩበት እንደነበር ተመላክቷል። ነገር ግን ከ2 ሳምንታት በፊት ኢራን በወሽመጡ በኩል ፈቃድ ያላገኙ መርከቦች እያለፉ ነው በሚል ጥቃት በመፈጸሟ ስምምነቱ ፈርሷል። ኢራን የሆርሙዝ ወሽመጥን ከኦማን ጋር በመሆን ማስተዳደርና መርከቦችን ክፍያ ማስከፈል እንደምትፈልግ ተናግራለች። ዋሽንግተን በበኩሏ የሆርሙዝ ወሽመጥን ከጦርነቱ በፊትም እንደነበረው ያለምንም ክፍያ መርከቦች የሚተላለፉበት እንዲሆን ትፈልጋለች። አክላም በግዴታ ቀረጥ ማስከፈል ህገወጥ ነው ስትል አስጠንቅቃለች። በኦማን እቅድ ዙሪያ ማብራሪያ የተሰጠው የባህረ ሰላጤው ሀገር ባለስልጣናትና ዲፕሎማቶችም ለሮይተርስ እንደገለጹት በምክረ ሀሳቡ መሰረት ኢራን ወሽመጡን ብቻውን የማትቆጣጠር ሲሆን ክፍያም ቢሆን በፈቃደኝነት ይሆናል ሲሉ ተደምጠዋል።